በደብዳቤ ነበር የምትላላኩት በመረጃ ያው እንደ ሁኔታው ነው ካድሬዎች አሉ የኛ ካድሬዎች እንልካለን ወደ እነሱም እንልካለን ካድሬዎች ሲያዩ ወደ 100 ሰዎች ይመስላቸዋል አንድ ሰው ሁለት ሰው ነው አንድ ሁለት ሶስት ሰው ነው አዎ እንደዚህ ነው የነበረውና አዎ ብዙ ሰው መጣ ይመስላል ብዙ ሰው መጥቷል ሪፖርት ያደርጋሉ ወደ መንግስት ማለት ነው መንግስት ደግሞ አንድ 4-5 ቀን ወስዶ ነው የሚመጡ ቶሎ ብለው አይመጡ ከዛ ወደ ኋላ ይመለስ ከዛ ከክልል አንድ ጀምሮ እስከ ክልል 14 ከተመሰረተ በኋላ ተከፋፈለ ምንድነው ብሔር አሁን ቤኒሻንጉል ምሳሌ ክልል 6 ተሰጠ ክልል 3 ደግሞ አማራ ተሰጠ ክልል 12 ካምቤላ ነው መሰለኝ እንደዚህ ነው ብሎ ተሰየመና ተሰጠ ከዛ እኛ ክልላችን አረከበን በዛን ጊዜ ሱልጣን ይባላል እንጂ ሱልጣን እኛ ይያላል ሱልጣን ይባላል ግን ሱልጣን እኛ ይያለም ግን እሱ ነው እንትና አድርጎ ይወጣ አመራር አተሰጠን እንትና አተሰጠን በሱ አማካይነት እንትና አድርጎ ወጣ እሱ የአገር ስሜት ስላለው አስተዳደሩ ምኑ እጁ ሲገባ ጥሪ ተቀብሎ መጣ አዎ አሁን ወደ ልማት ገብቷል ወደ ልማት ገብቷል አሁን ራሱ የቀየረ ነው የኛ ዞር ራሱ በሰላም ሆኗል ሰላም ሆኗል በሱ አመጣት በሱ እዚህ መግባት በጣም ሰላም ሆኗል አሁን ግን አደረብ የለም ከተባለ ሁሉም በቃ አገሩ እንትና ይሆናል ስለዚህ ለክልሉ መረጋጋት አሁን የሱ ሰላም ተቀብሎ መምጣት ትልቅ ድርሻ አለው በጣም አሁን ሲገባ ሁሉም ጸጣለ ሁሉ አሁን በሰላም ነው አሁን የትፈልግበት ቦታ በነፃ ትሄዳለህ በነፃ እንትና ተደርጋለህ ጥሩ ነው አሁን በጣም ስለዚህ ለሱ ጉዳይ በጣም ነው ምናመዘግነው እሱ ራሱ ወደ ልማት ገብቷል አሁን በዛን ጊዜ በዚህ አካባቢ እንደዚህ ሆነን አንቀመጥም በሰላም የተወጡ ጊዜ በዛኔ እዚህ አካባቢ እንደዚህ አንቀመጥም የሚመጣ እዚህ ራሱ የለም ጫካ ነው ግን አሁን አልহামዱሊላህ ሰው ራሱ ፈለገ ልማት ራሱ አዘውራል ሁሉ በቤኒሻንጉል ጉሙዝ ክልል መንግስትና በብሔኒን በኩል የተደረገው የሰላም ስምምነት ዝቅተኛ ግምት የሚሰጠው አይደለም በጣም ትልቅ ፋይዳ ያለው ነው ይሄ ለኢትዮጵያም ትልቅ አስተዋጽኦ ሊያደርግ የሚችል ነው ሌሎች በሚያብጠለጥሉት መንገድ አይደለም ስለዚህ ይሄኛውን በጣም ትልቅ መስዋዕትነት ከፍሎ ነው የክልሉ ህዝብ ያሶሳ ማህበረሰብ በሙሉ ለሰላም ያላቸው ቁርጠኝነት በየጊዜው እየገቡ ችግር እየፈጠሩ ነበር ነገር ግን የህዝቡ አቋም የመንግስት አቋም አይተው ከዛ በኋላ በሰላማዊ መንገድ መፍታት አለብን በሚል ጥሪ አቀርበን ከዛ በኋላ ወደ ሰላም መንገድ የመጣ ነው ያለው ስለዚህ ከዚህ አኳያ የከብሔኒን ታጣቂዎች ጋር ያደረግነው ስምምነት በጣም ትልቅ ስምምነት ነው እኛ አሁን ባሁኑ ታም ያለ ነው የትም ቦታ ሄደን ድሮ እንግዲህ ከዚህ ቸርቆ ላይ በስጋት ውስጥ ነው የሚያረው በመኪና ላይ ምናልባት በመኪና የምትሄድ ከሆነ ስጋት ውስጥ ቦምብ ማን ነው ፈንጂ የተካባቢ ነው የሚነሳብን ተጠረጠራለህ መንገዱ ማለት ነው ልክ እንደገባሱ ግን ወላ መንገዱ ወላ ምኑ በሳክን መሄድ ይችላል ቀድም ለቲም መሄድ ይችላል ያለ ምንም ስጋት ማለት ነው ሰው ዋና ትልቁ ነገር ምንድነው ሰላም ነውና ሰላም ሰው ከቤቱ ወጥቶ መግባቱ በሰላም አንድ ትልቁ ነገር ነው ለምሳሌ አሁን አንዳንድ ወረዳዎችም በሽርቆሌ በመንጀ አሁን ያለው የለውጥ ድባብ ራሱ ያለው የለውጥ ድባብ በሀብት በኩል በኢኮኖሚ በኩል በፖለቲካ በኩል በምን በኩል ልክ እሱ እንደገባ በልዩ መልክ ነው በጣም ተስተካክሏል በሚገባ መልኩ ነው እንደውም አልጠበቅንም እኛ ራሱ እንደዚህ አነገሮች አልነበረም አሁን የቀረው በስጋት ነው የምንኖረው በስጋት ነበር በሌሊት እኛ ከተኛን አነሰን ነበር ከመሻ በጣም በስጋት ነው ነበር ስለዚህ የሰላም ተመላሾች የመንግስትን ጥሪ ሰምተው ወደ ሀገር በመግባታቸው ሰላም መጥቷል በጣም ትልቅ አሁን እዚህ እስከ ኩርሙክ እስከ መንጀሰ በሰላም ነው የምንሄዱ ድሮ በፍራት ነው የምንሄዱ እዚህ እናገኛል ነበር እዚህ ተፈራለህ በቃ መንገድ ላይ አሁን እንደፈለገ ትሄዳለህ አላህ አገር ሰላም ያደርጉልኛ አላህ አገር ኢትዮጵያ እንደ አሜሪካ ይሆኑልኛ አገር ኢንሻአላህ ከዚህ የበልጣል ይሆኑልኛ ኢንሻአላህ አዎ ለዚህ ክልል ሰላም አሁን ያለንበት ሰላም ያለንበት እድገት
አሁን ያለንበት የሰላም መረጋጋት ትልቁ ፈርቀዳጅ የሆነው እሳቸው ነው ማለት ነው። ሳላመሰግነው አላልፍም በዚህ ቅር መንገድ ማለት ነው። አሁን የታገልኩለት ዓላማ እጄ ላይ ገብቷልና አሁን ደግሞ እስቲ ለምርጥ ተሞክሮ መቀመሪያ በሚሆን መልኩ እርሻ ይሰጠኝ የሚል ጥያቄ ቀረበ። እኛም እንደወረዳ 300 ሄክታር አሁንም የተሻለ ቦታ እየፈለግን ነው ለመስጠት። አሁን እንደሚታዩት ነው የምርጥ ተሞክሮ ማዕከል መቀመሪያ ቦታ ነው እየሆነ ያለው አሁን ምን ይገኝበት ኤሪያ ላይ ማለት ነው። ከብቶች በተሻለ መልኩ ጥጃዎች እንደሚታዩ በጎች በተሻለ መልኩ ፍየሎች እያያችሁ ነው። እርሻን በተለያየ መልኩ በአገዳ ሰብል በሰሊጥና በሌሎች እንደሚታዩት ነው። ስለዚህ ሰው የሚታግልለት ዓላማ ላይ ከደረሰ በኋላ ፊቱን ወደ የት ነው ያዞረ? ወደ ልማት ነው ያዞረ ያለው። ከክልል ርዕሰ መስተዳድር ጋር በማንኛውም ፕሮግራሞች ላይ የተሳተፈ ፈጣሪ በሰጠው ሀብት ራሱ መንግስትን እንደገና የደጎመ ነው የሚገኘው አሁን ባለንበት ሰዓት ማለት። ስለዚህ በጣም ሊበረታታ የሚገባ የአገር ጀግና ነው። ያመጣው ሰላም ለቤኒሻንጉል ክልል ብቻ ሳይሆን ለኢትዮጵያ በሙሉ ቢባል መጋነን አይሆንብኝ። ምክንያቱም ህዳሴ ግድብ የሁሉም ህዝብ አሻራ ስለነበረ ማለት ነው። የታገለለት ዓላማ እኛንን ፈጥሮን ተምረን ትምህርት ቤት የሚባል ነገር እንዲኖር ወረዳ የሚባል ጉልድግሉም ስም እንዲኖረው ፈጥሮናል ቢባል ከፈጣሪ በኋላ እነሱን የፈጠሩ ቢባል መጋነን አይሆንብኝ። እኛም ሳንማር ነው እነሱ ወደ ትጥቅ ትግል ጀመሩ የገቡ ማለት ነው። እነሱም ባይታገሉ ወረዳ ባይመጣ ትምህርት ቤት ባይገነባ መምህራኖች በትንሽም ባይቀጠር ባልተማርን ነበር። አሁን ወረዳ የመራን ያለ ነው። ወረዳ በዛን ጊዜ ትምህርት የለም። በሐቅ ለማውራት ነው ወረዳ መስተዳድር እንዳለ ትክክል ነው። በዛን ጊዜ እነሱም ህፃናት ናቸው እኮ በዛን ጊዜ ራሳቸው ትምህርት ራሱ የማሩ አይደለም። በዛን ጊዜ ገና እረኞች ናቸው። እነ አባኬትር ዛሬ ወረዳ ይሆናል ዛሬ አይሆንም፣ ወያኔ ጋትሮች ዛሬ ይሰጠናል ዛሬ አይሰጠንም። በቃ እኛ እንትና ውስጥ ገባን። ስለዚህ እነሱም በትግል በሰላማዊ ሰልፍ በምን ሆኖ ይሄ ወረዳ አቋቋሙ። እስካሁን ወረዳ ብልድግሉ በነሱም ስልት ወይም በነሱም አካሄድ እነሱም ወረዳ አቋቋሙ ወረዳ እየሰራ ነው ያለ። በተባበረ ክንድ ህዝብን የራሱን መብቱን አውቆ ልማቱን ቀምሶ በራሱ ጊዜ ፈጣሪ በሰጠው ጸጋ ላይ እንዲጠቀም ትልቅ መስዋዕትነት ከፍለዋልና በዚህ እግር መንገድ ሰላም ሰግናለን። ትልቅ እድሜና ጤና ፈጣሪ ይስጠው። እነዚህ ሁለት ዱዓዎች ባዘወይ ለሰው ልጅ በጣም አስፈላጊ ስለሆነ ፈጣሪ በሰጠው ሁሉም ጸጋዎች ደግሞ እንዲጠቀምበት ፈጣሪ አድርገው ሰላም ሰግናለን። የማረሚያ ቤት ህይወት እስኪ ያጫውቱ። በእውነት እኔ ማረሚያ ያለው ሰው ልጅ በጫና ሲታሰር ፈጣሪ ከሱ ጋር ይሆናል። ማንም ሰው አድርጋል ሲባል በጫና አላህ አንተ ጋር ይቆማል። በሐቅ ነው፣ በእውነት ነው። ሰላም ጥሪ ይሄንን 98 99 አካባቢ ነው ወያኔዎች ጥሪ ጠሩና ሰላም ነውና ሰላም እናደርጋለን ቢለው ሰላም ሲንመጣ ቀጥታ ወደ ማረሚያ ነው ያስገቡኝ። ቀጥታ በመጀመሪያ ማን ነው ሰላም ጥሪ ጠሩ። ሰላም ጥሪ ጠሩ መጣንና ሰላም ሲንመጣ ሌሎች ያድሱ አስገቡ። እኔ ቀጥታ ወደ ማረሚያ ያስገቡኝ። አብዱልዋሃብን ብቻ በአብዱልዋሃብ ስም ብሎ በቃ ይሄንን ስም ኃይለኛ ሆነ መሰለኝ እና ቀጥታ ወደ ማረሚያ ከየት ነው የነበረ ስርዓቶች ናቸው። የነበረ ስርዓቶች ከብሔራዊ መረጃ ከፌደራል ብሔራዊ መረጃ እነሱ ናቸው ይሄ ጫውት የሚያደርጉና የኛ ሰዎች በዛን ጊዜ የክልሎቹ በፍራቻ ነው ሲያሳደሩ ነበር። ከዛ ቀጥታ
እንትና ያልሆነ ወንጀል እኔ ላይ ያስቀምጡና እስር ቤት አስገቡኝ። ከገባ በኋላ መርማሪዎች ከፖሊስ ኮሚሽኖች ናቸው። በቃ ያልደረኩ ነገር ዝም ብለህ ሰው በገንዘብ ገዝቶ ሰራዊት እዚህ አሁን በሄኒን ሰራዊት ማን ላፊ ነው? አንተ ነው? አዎ እኔ ነው። እናንተ ግን ሰላም ጥሪ ስለጠራችሁ ነው የመጣው እንጂ ዝም ብለህ አልመጣም አልኩ። በህገ መንግስት ብላችሁ ነው የመጣን እንጂ ለልማት እንዲሆን እንትና ብለን አልመጣም ብለህ በቃ እስር ቤት ግባ የሚለው ገባሁት። እስር ቤት አልፈረዱኝልኝ፣ ፍርድ አልሰጡኝም። ፍርድ የለም። አሁን ምስክር ያቀረቡኝልኝ ወደ 58 ምስክሮች አመጡኝልኝ። 58 ምስክሮች ከኦዳ ወደ 20 ሰው፣ ከሽርቆሌ ወደ 20 ሰው፣ ከባምባሲ ወደ 10 ሰው እንደዚህ ብሎ ምስክሮች ያሰበስቡብኝ። ይሄ ሁሉ ይመሰክር ነው። ሁሉ የመሰከረ መቶ ለማመሰከር ነው። እነሱ የፈለገው ሰውየው ሰው ገደለ፣ ሰው አፈነ፣ ሰው አደረገ። አይ እኛ አላየን ብሎ 58 ሰው አላየንም። ሰውየው ግን የብሄኒን አምራር ነው። ሀቅ ተናገሩ። አዎ ሀቅ ተናገሩ። የብሄኒን አምራር ስለሆነ እናውቃለን። ግን ሰው ገደለ፣ ሰው አፈነ፣ ሰው አደረገ ያየንን ነገር የለንም። የመከላከያ ሰራዊት ወደ 1000 ምናምን ተገደለ እዚህ ክልላችን ውስጥ። አይ እኛ አላየንም ብሎ ግን ተኩስ አለ፣ ተኩስ ነበረ። አዎ እነሱም ይሞታሉ፣ የመከላከያዎች ይሞታሉ። ወያኔ በትላልቅ ወያኔ መኮንኖች ነበሩና የሞቱት በተኩስ ላይ ማንም ሰው ይሞታል። እሱማ እርግጠኛ እሱማ ያለ ነገር ነው፣ ማንም ሰው ማለት ነው። ስለዚህ ከዛ እስር ቤት አስገቡኝ። እዛ መስራት ይልንም እስር ቤት 3 አመት አስገቡኝ። 3 አመት አለ ምንም ፍርድ እነሱ የሚያስፈርዱበትን እንትና የለማ። እሺ ከዛ ሲስተም ፈጠራችሁ? አዎ ቀጥታ እኔ ትምህርት ሲቀጥል ነበርኩ። ከ8ኛ በዛ በመንግስቱ አልመረኝ ተማርኩ። እዚህ ሲንቀጥል ነበር ወደ 9ኛ ተማርኩ። ወደ 10ኛ ገባሁት እዚህ ማረሚያ ማለት ነው። ማረሚያ አዎ። ከዛ እኔ በቃ ትምህርት የማረው የገባኝ አይደለም። በሐቅ ለማውራት ነው። ለምንድን ነው በጫኔ ያስሩኝ ነው። መንገድ የፈተሽኩ ነው። ቀጥታ ወጣሁት። በእነሱ ፊት ለፊት ነው የወጣሁት፣ በሌላ አይደለም። ፖሊሶች ተኮሱብኝ። በሐቅ ነው። ሰራዊት ያለ ነው እኮ የወጣሁት። ለምንድን ነው አላህችን እኔ ጋር ስላለ ነው። ምንም ያደረኩ ነገር የለም። ሰዎቹ ፈዘዙ ነው አይደለም። ወጣሁትና እነሱን ተኮሱብኝ። ፖሊሶች ተኮሱብኝ። በሐቅ ነው ሲተኮሱብኝ ወጣሁትና እዛ ደረስኩና ወደ እኔ ሲተኮሱብኝ ወደ እነሱም መጣ። ወደ እነሱም ተመለስኩ። ወደ እነሱ ሲንመለስ እነሱን ሸሹ። በቃ በፍሪክ ሄድኩ። ቀጥታ ሄድኩና አቡጋሎ የሚባል አካባቢ አለ ደረስኩ። ቦታው ጠፋብኝ። ወደ አምባ 11 ተመለስኩ። ትላልቅ ወሎዎች እዛ አገኘሁት። አወቁኝ፣ አስገቡኝ። እዛ ውስጥ ቤታቸው ውስጥ አስገቡኝ። በቃ እዛ የነበረ መከላከያ፣ እዛ ነበረ ፖሊሶች፣ እዛ ነበረ ምናምን ወደ በረሃ ሁሉ አስገቡት። እኔ ለማፈተሽ ማለት ነው። 2 ቀን ወሰድኩ ከአምባ 11 ከትላልቅ ሰዎቹ ጋር ያስበሉኝ፣ ያስጠጡኝ። እነሱም ሀቅ ስለሚያውቁ ነው። በሀቅ ነው። ሀቅ ስለሚያውቁ ነው። ትግላችን ስለሚያውቁ ነው። እኛ ለምንድን ነው የታከለ? ለህዝብ ነው። እንደ ወያኔ ሲያሜ አይደለም። ወያኔ ሲያሜ አሁን የሚለው ሽፍታ ይላሉ። እኛ ሽፍታ አይደለም። የሀገር ልጆች ነን። የህዝብ ሀቃችን የምንፈልግ ሰዎች ነን። እዛ ቆያችሁ? እዛ ቆይተን ቀጥታ ሽኝት ያደርጉላችሁ? አዎ። ከዛ እነሱም የሆነ 1-2 ወጣቶች አውጥቶ ፈተሹ። ምንም እዛ ነገር የለም፣ የሚፈትሽኝ ሰዎች የለም። ከዛ መሩኝ፣ ሸኙኝ። አዎ እኮ በሬ ይገዛል እኮ በዛን ጊዜ በትልቅ በሬ ይገዛል እኮ በዛን ጊዜ 98 ማለት ነው። ተንከባከው ሸኙኝ። ከዛ ቀጥታ ወደ ሱዳን ገባሁት። የምታስታውሱት ነገር አለ? አመለጠ ሲባል አሁን
ከእስር ቤት ሰብሮ ወጣ ሲባል ወጣ ሲባል እዛ አሶሳ ነው የወጣ። ግን እዚህ አካባቢ ሁሉ ተረበሸ። ከአሶሳ ማረሚያ ቤት ነው ከአሶሳ ማረሚያ ሲወጣ እዚህ አካባቢ ደግሞ ሁሉም ወረዳ ተረበሸ። በሱ ወጣት ማለት ነው። ፎቶ እንዳይመስል አንድ ቪዲዮ ይሄን ይመስላል። እንግዲህ ያው ከኢትዮጵያ ታሪካዊ ጥላቶች ደግሞ አሉ በጎን ስትራቴጂክ ስለሆነ በአባይ ጉዳይ መጣ ነገሩ። ከዛ ቀጥታ ወደ ኤሪትሪያ ሄድኩ። ከኤሪትሪያ ማሄድ በፊት ወደ ግብጽ ሄድኩ። ግብጾች ወሰዱኝ በፕሌን ወደ አስመራ። በዛን ጊዜ እነ አርበኞች ጅንበር አሉ። አርበኛ ጅንበር ሰባት ማለት ነው። እዛ ነበሩና እነ ኦነጎች ታውጥ ኢብሳ ነበሩ እዛ። እነ ጋምቤሎች ነበሩ ከነ በፊት ማለት ነው። ሄደ ደግሞ እኔ ቤኒን ብሎ ሌላ ካምፕ ሰጠኝና መሰረኩ። እኛ ሲንመላለስ ነበርኩ። 2000 ሻርፕ ነው በዚህ ላይ 2000 በአውሮፓ አቆጣጠር። 2016 ላይ ሰላም ፈጠረ ከወያኔ ጋር ማለት ነው። ህዳሴ ግድብ በእውነት በጣም ውሽንብር ነበረ ከግብጽ መንግስትና ኤርትራ መንግስት ራሱ። በቃ እኛ ይሄ ሀገራችን ነው ትግል ወጣንበት ለህዝብ ልማት ነው፣ ራሳችን ልማት አይደለም ወይም ለሌላ እንትን አይደለም። ተሰባሰበን እነሱን ሌሎች ስራችሁ ሚኒስትሮች ላይ ያሉ እኮ እኔ ጋር ስብሰባ ላይ የነበሩ ሰዎች ማለት ነው። መጽዋ የሚባል አካባቢ ሄደን ስብሰባ ተፈጠረን እዛ ከግብጾች ጀነራሎች ጋራ አባይ እንደዚህ መሆን አለበት፣ እንደዚህ በቃ ቦታው ከተመታ እንደዚህ ይሻላል፣ ስነጋል አባይ አይገድብም፣ አባይ አይሰራም፣ ሰራተኞች ይሻሉ፣ እንደዚህ ከሰራችሁ በጣም ቆንጆ ነው ብሎ አጀንዳ አመጡ። ተናገሩ። በእውነት ምን አመሰግነው ዳውድ ኢብሳ ነው። ዳውድ ኢብሳ በእውነት ይሄንን ነገር ለሱ ቅር እንደሆነ ፊት ለፊቱ አየሁት። ዳውድ ኢብሳ ማለት ነው ሀገር ጉዳይ ስለሆነ ፊት ለፊቱ በጣም ፍርሃት ነበረ። ከዛኛ በእውነት እኔ እጄ አነሳሁት። ኮሎኔል ፍጹም አለ እሱ እነሱም ከኬኔራሎች ጋር ስብሰባ የሚመሩ እጄ አነሳሁት። ጀነራል አልኩ እኛ ይሄንን ትግል የህዝብ ትግል ነው አልኩ። የአባይ ግድብ ደግሞ የህዝብ አሻራ ነው አልኩ። የወያኔ ገንዘብ አይደለም። እናንተ ያያችሁ ህዝባችን በ24 ሰዓት በሚዲያ ቦንት ይገዙ ነው። አሁን እኛ እንዴት ብለን ሄደን አባያን ተርመሰዋለን? የህዝብ ገንዘብ አይ እናንተ አባይ ምቱ ብለን አይደለም አሉ እነሱም። ኤርትራ መንግስት አባይ ምቱ ብለን አይደለም እናንተ ሄዳችሁ ውሽንብር ፈጥራችሁ አባይ እንዳይገደብ አይ አባይ እንዳይገደብና አባይ ተመታ አንድ ነው አልኩ ብለ ስብሰባ ላይ ያነሳሁት ለነሱ ማለት ነው። አይሆንም አልኩ። እንዳይገደብ ካላችሁ ያው እንዳይ ማምታት ማለት ነው። አይሆንም አልኩ። በቃ ሁሉም ጀነራሎች እሺ ይሄንን ስብሰባ ለ2 ሳምንት ትተናላ ሄዳችሁ ኢራፍት ወሰዳችሁ ካምባችሁ ወይም አስመራ ተመለሳችሁ ራስ ወሰዱና ከዛ በኋላ ከ2 ሳምንት በኋላ ተሰባሰበን ወይም አስመራ ወይም ገሉች ወይም ተሰለ ስብሰባ እናደርጋለን በዚህ ጉዳይ እሺ አልኩ። ከዛ ፍላት ምንድነው የነበረኝ ይሄ አንድ እኔ ነው በራሴ መኪና ይሸፈርኩ 3-4 ቀን ወሰርኩና ቀጥታ ካርቱም በየነ መኪናው የሱዳን ዳርካ ነው። ከካርቱም ላይ ወሰርኩ ቀጥታ ወደ ሱዳን ገባሁት።
ሱዳን ገባሁትና በዛን ጊዜ ደግሞ ሰላም ጥሪ አለ ከእነ ማጆር ሹማን ነው የነበረው ማን ነው ሰሞራ ዩኑስ በእነሱም ጋር ሲንገናኝ ነበር። ከዛ ቀጥታ ሰላማችን ቀርሰን ወደ ካርቱም ሄድኩና ሰላም ስምምነት ከእነ ገለናር ዲላ ከእነ አቶ አሻደሪ ነበሩ በዛን ጊዜ መጡ። ሰላም ፈረመን ወደ ሀገር ገባን። እኛ በፍቅር ማኖር አለብን። በወንጌል ተወናግለን ማኖር አንችልም። ተወናግለን ማኖር አንችልም። አንዳችን እዚህ ክልል ኢትዮጵያ ሁሉ ይያዛል። በኢኮኖሚ በምን በማይድን ኢትዮጵያ በሙሉ 80 90 100 ሚሊዮን ራሱ ይይዛል። የምንፈልገው መልካም አስተዳደር ነው። ለህዝባችን ደግሞ ልማት ማኖር አለበት። ከመንግስት ስፓልት ማስራት አለበት። ትምህርቱ ማገነበት አለበት። ሆስፒታሎች ማገነበት አለበት። ልማት ማለት ማቀጠል አለበት ባጭሩ። ሽኩራን አላሁ አክበር አላሁ አክበር አላሁ አክበር። ከቤኒን ታጣቂዎች ጋር ያደረግነው ስምምነት በጣም ትልቅ ስምምነት ነው። ስለዚህ እኔ እንደ ክልል መንግስትም እንደ ቤኒሻንጉል ጉሙዝ ክልል ተወላጅም እንደ መሪም በጣም ትልቅ ደስታ ነው የተሰማኝ። ስለዚህ ይሄን አጠናክረን የምንቀጥልበት ሁኔታዎች እንፈጥራለን። ለዚህ ሰላም በሙሉ የተባበሩን አካላት በድጋሚ አመስገን እፈልጋለሁ ማለት ነው። በተለያየ የሀገራችን ክፍሎች እንግዲህ አንዳንድ የውስጥ ችግር አሁን ይሄንን የስልጣን ጥሞች ያሉ ሰዎች ናቸው። በሀቅ ነው። ለምንድነው አሁን ከዚህ ለውጥ በዚህ ያለንበት ለውጥ ትክክለኛ ዲሞክራሲ ነው የሚወስደው ነው። ትክክለኛ የህዝብ የሚያስተዳደሩ ለውጥ ነው ብልጽግና ማለት ነው የሚወስደው ነው። ለምንድነው እኔ 40 አመት ትግል ውስጥ ነበርኩ። 40 አመት እንደዚህ አካሄድ በ40 አመቱ አይቼ አላውቅም። ጥሩ አካሄድ ነው። የህዝብ ደስታ ነው። የህዝብ መንግስት ነው። በእውነት አሁን አገራችን ውስጥ ኢትዮጵያ ውስጥ ሌባ ያለቀ ነው። በሀቅ ነው። በእውነት ነው። ትክክለኛ መንግስት ነው። አሁን በአማራ ክልል ያለ ችግሮች የስልጣን ሽኩቻ ነው። የስልጣን ጥማት ነው። ለህዝብ ይለው አይደለም። በሀቅ ነው። በኦሮሚያ ራሱ አሁን እኛ ሲነወሰድ 24 ሰዓት መኪናዎች ጭናት ያስቃጥሉ ያለ መኪናዎች ያስቃጥሉ ያለ ሰው ህይወት መንገድ ላይ ይሄንን እንትና ነው፣ ይሄንን አማራ ነው፣ ይሄንን ቤኒሻንጉል ነው፣ ይሄን ሌላ ነው የገደሉ ያለ ይሄንን ለማን ነው የሚሰሩ? ለማን ነው ሲነወሰድ? ለህዝብ አይደለም። በረሃ ያለ ወንድሞቹ ተመለስን። ይሄ ኢትዮጵያ ሰፊ ነው። ኢትዮጵያ ምድር ሰፊ ነው። የኢትዮጵያ ህዝብ የሚችል በፍቅር ስለዚህ እኛም ጥላቻ የሚያመጣ ነገር የለም። ሁላችን ተሰባስበን እርቅ ፈጥሮ እንደዚህ አሁን እንደ እርሻው የመጣንበት ከዛ ጀምሮ እስከዚህ 160 ሄክታር ነው የማሽላ ማለት ነው። ማሽላው ብቻ 160? አዎ 160 ሄክታር ነው። ሳሊጥ ወደ 10 12 ሄክታር ነው ሳሊጥ። አዎ ይሄን ነው ያለ። ሳሊጥና ማሽላ ነው? አዎ ሳሊጥና ማሽላ። ሳሊጥ 10 12 ሄክታር ነው። ማሽላ ወደ 160 ሄክታር ነው። ባለፈው አሜና ይሄ እርሻ 170 ሄክታሩ 200 ሄክታሩ ሰርቼ ነበርኩ። 800 ኩንታል አገኘሁት። 800 ኩንታል አገኘሁትና ይሄንን ፍየሎች አመረትኩበትና ይሄንን ከብቶች አመረትኩበት ገንዘቡ ማለት ነው። ይሄ ትራክተሩ የገዛውበት በ800 ኩንታል ማሽላ ነው። ቀጣይ ምን ታቅዷል? እኔ ከዚህ በላይ ነው የሚያቀደው። ከዚህ በላይ ወደ 400 300 ሄክታር ነው ያቀድኩ። የከብቶች ደግሞ 100 ከሆነ 200 300 ማስገባት አለበት። ለምንድነው? መሬቱ የእርባታ መሬት ነው። እርባታ መሬት ስለሆነ ድጋፍ ያስፈልጋል፣ ግን ሞራል ያስፈልጋል ከየአቅጣጫው። እኔ የምንመሰገነው በዚህ ወረዳ ነው በአቶ በክሪ በህዝብ ድጋፍ በእውነት ነው። አንዱ እነሱም ናቸው። ወረዳ አስተዳዳሪ አቶ በክሪ ነው። ከምትክሎ ጋር ከእኔ ጋር ቆሞ ከባለሙያዎች እዚህ ያሉ በጣም ነው የምናመሰግናቸው።
ቆሞ እኔ በጣም ያግዙኝ ነው ሞራል የሰጡኝ ነው። እጅግ በጣም ነው የምናመሰግነው ምክትል ኮሚሽነር አብዱልዋሃብ ማህዲ። በታሪካቸው ብዙ ነገር አልፈዋል። ከአባቶቼ ከወንድሞቼ ብዙ ነገር ሲነሳ ነው የቆየውና አብዱልዋሃብ ማህዲን ስናነሳ ኢትዮጵያዊ ቀለም እናነሳለን፣ ትግል እናነሳለን። ታላቁ የኢትዮጵያ ህዳሴ ግድብ እንዳይገነባ ብዙ ጥረት ሲደረግ ነበረ። ታላቁ የኢትዮጵያ ህዳሴ ግድብ እንግዲህ የአብሮነታችን ማሳያ ነው፣ የአንድነታችን መገለጫ ነውና እናንተ ታላቁ የኢትዮጵያ ህዳሴ ግድብ እውን እንዲሆን የከፈላችሁት መስዋዕትነት ምን ይመስላል የሚለውን እስኪ ትንሽ እንዲያጫውቱን እንፈልጋለን። ግድብማ ያው ህይወታችን ነው፣ ኩረታችን ነው። አሁን ይሄ በዓለም የሌለ ነገር ነው፣ በሀቅ ነው። ስለዚህ ለህዝባችን ደስታ ነው፣ ለኛ ሰራዊታችን ደስታ ነው። ይሄ ሰላም አባይ ግድብ ሰላም ከሌለ አይገድብ ነበር፣ አይመረቅም ነበር። ግን እኛ ትኩረት ሰጠን አባይ እንዲሰራ አባይ እንዲመረቅ የኢትዮጵያዊ አሻራ ነው። ይሄንን ሀገር ሉዓላዊነት አይንደራደርም። አባያችን መታ ማለት ህዝባችን መታ ነው ማለት ነው። ይሄ ነው ምክንያት የመጣንበት ሰላም ነው። እሺ በጣም ነው የማመሰግነው። የተከበራችሁና የተወደዳችሁ ውድ ተመልካቾቻችን የኢትዮጵያ ህዝብ አንድ ሆኖ እንዲዘልቅ አሁን ወደፊታችን የሚመጡ መስዋዕትነት የሚጠይቁ ድሎች አሉ። ታላቁ የኢትዮጵያ ህዳሴ ግድብ ማሳካት አንድ ድል ነው። የቀይ ባህር ጉዳይ አለ፣ የወደብ ጉዳይ አለ። እነኚህን ለማሳካት የኢትዮጵያ ህዝብ አንድ መሆን አለበት፣ የክልሉ ህዝብ አንድ መሆን አለበትና አንድነታችን እንዲጠነክር ድላችንን እንዴት ማረጋገጥ አለብን የሚለውን ያጠቃልላል። ጥሪዬ ኢትዮጵያ ውስጥ ፍቅር መሆን አለበት። አሁን አሶሳ ሲወሰድ አሶሳ ቤኒሻንጉል ወርቃማ ነው። የኢትዮጵያ ህዝብ ሁሉ በሙሉ አሶሳ ውስጥ ነው ያለው፣ ቤኒሻንጉል ውስጥ ነው ያለው። ለምንድን ነው? ሰላም ስላለ ነው። ሰላም ስላለ መጦ ወርቅ ያገኙ ነው፣ ራሳቸው እየቀየሩ ነው። ጥላቻ ቲቶ ማንም ሰው እየሰራ ነው፣ ያገኘ ነው። አንድ ከደቡብ ነው፣ አንድ ከአማራ ነው። የነጋር የሚሰሩ ያለ ማለት ነው። ባለ ሀብት ምንድነው? ወርቅ ቆፍራ ነው። አሁን እርሻ የምናረሱበት ወርቅ ቆፍራ ነው። እነሱ እስክባትሮች ይዞ መጡ፣ እነሱ ማሽኖች ይዞ መጡ። በእኔ ጋር እኩል ይሰሩ ነው ያለ። ፍቅር ካለ በፍቅር ይሰራ ነው ያለን። አሁን ራሱ ለምንድን ነው ክልላችን ፍቅር አለው። ህዝባችን ምስኪኖች ናቸው፣ ፍቅር አላቸው፣ ምቀኞች አይደሉ። የእንግዳ ማረፊያ ነው። ይሄን ከማንም ሰው ኢትዮጵያዊ ደግሞ ሆኖ እኛ ከራሳችን እንቀበላለን። እሺ በጣም ነው የምናመሰግነው። ከእርስዎ ጋር የነበረ ቆይታ በጣም ጥሩ ጊዜ ነበረ። ጥሩ መልእክት አስተላልፈዋል። የተከበራችሁና የተወደዳችሁ ውድ ተመልካቾቻችን ዛሬ እንግዲህ የነበረን ቆይታ እንደተከታተላችሁት አባቶቻችን ወንድሞቻችን የምስክርነት ቃላቸውን ሲሰጡ ነበረ። የሰላም ጥሪ የልማት ጥሪ በማድመጥ ክልሉን የማገልገል ሀገሪቱንም የመጥቀም ስራ እየሰራ ነው የሚገኘው። አብዱልዋሃብ ማህዲ በልጅነቱ ትግል ወጥቶ ትግሉ ፍሬ አፍርቶለት በአሁኑ ሰዓት ለሌሎችም ወጣቶች፣ ለሌሎችም ጎልማሳዎች፣ ለሌሎችም የሀገራችን ክፍሎች ትልቅ ምሳሌ የሆነ ግለሰብ እንደሆነ ነው እንግዲህ ቆይታ ያደረግነው። የቤኒሻንጉል ጉሙዝ ሚዲያ በተለያዩ ቦታዎች እየተንቀሳቀሰ የልማት አርበኞችን እያስታወሰ ታሪካቸው ገድላቸውን እያነበበ ለአድማጭ ተመልካቾች የሚያደርስ ነው የሚሆነው። ለዛሬ የነበረን ቆይታ ይህን ይመስላል። ስለተከታተላችሁን እጅግ በጣም ከልብ እናመሰግናለን። ዱዓ አድርጉላችሁ። አሜን اللهم اديك አሜን السلام جاب للاقليم حقنا ان شاء الله يديك العافيه والمشي بتاعك الماشي به وده قبلت للسلام وقبلت للشغل والتنميه ربنا يوفقك ان شاء الله. امين ان شاء الله. الحمد لله بارك الله.